ስለዚህ ብር ምንጭ እኔ በስልኬ ነው የሰራሁት። ባለፈውም ተናግሬያለሁ። በስልኬ ነው የሰራሁት። የሰራሁበት ቦታ ደግሞ ዩቲዩብ ቻናል ይባላል። ስለ ዩቲዩብ ሁላችንም እናውቃለን። ግን ዩቲዩብ እንደሚከፍል እናውቃለን አናውቅም አላውቅም። ዩቲዩብ የሚባለውን የማያውቀው ሰው የለም። ግን እዚህ ጋራ ያላችሁ ስክሮን የምታደርጉ ደግሞ ዩቲዩብ ቻናል እንደሚከፍል ታውቃላችሁ። ከዚህ ቀደም ካላወቃችሁ አሁን እወቁ፣ ይከፍላል። እኔ እዚህ ጋራ በትንሹ ነው እያሳየሁኝ ያለሁት። ዩቲዩብ ለሰራ ሰው ክፍያው በኢትዮጵያ ብር ሳይሆን በዶላር ነው። ኦኬ። ዩቲዩብ ቻናል እንዴት እንደምትከፍቱ ቪዲዮ ሰርቻለሁ። እንዴት ቪዲዮ እንደምትጭኑ ቪዲዮ ሰርቻለሁ። ዩቲዩብ ላይ የሚያስፈልጋችሁን እያንዳንዱ ነገር እንዴት እንደምታደርጉት ቪዲዮ ሰርቻለሁ። ያንንም ቪዲዮ እያያችሁ ማስተካከልና መስራት አለባችሁ። በዋትስአፕ፣ በቴሌግራም፣ በኢሞ የምትደውሉልኝ ሰዎች የእውነት ነው የምላችሁ፣ እኔ ጊዜ በጭራሽ የለኝም። እችን ታክልናት ጊዜ የለኝም። በጣም ጠባብ ጊዜ ነው ያለኝ። ግን ይሄ ስልክ ላይ የምሰራው ስራ ተጨማሪ ስራ ነው ለኔ። ያለችኝን 10 ደቂቃ 15 ደቂቃ 20 ደቂቃ በመጠቀም የምሰራው ስራ ነው እንጂ ሙሉ በሙሉ ተጠቃልዬ ወደ ዩቲዩብ ገብቼ ሌላ ስራ ትቼ አይደለም እየሰራውኝ ያለሁት። እየደወላችሁ ለማታገኙኝ ሰዎች በጣም ይቅርታ። ግን ለእናንተ የሚቀላችሁ ከቲክቶክ ቀጥታ ወደ ዩቲዩብ ብትሄዱ የጥያቄያችሁን እያንዳንዱን መልስ ማግኘት ትችላላችሁ። እውነቴን ነው የምላችሁ። ከአንዴም ሁለቴ ሶስቴ የዩቲዩብ ቪዲዮ አከፋፈት ሰርቻለሁ። ዩቲዩብ እንዴት እንደምትከፍቱ ያው ለእናንተ ስል የዩቲዩብን ህግ እየጣስኩኝ ከሁለቴ መጫን አይቻልም አንድ አይነት እንትን። ኦኬ። ቪዲዮ እንዴት እንደምትጭኑ እንዴት ገንዘብ እንደምትሰሩ እያንዳንዱን ነገር እየተናገርኩ ነው። ግን እናንተ ያላችሁ ቲክቶክ ላይ ነው። ቪዲዮ ተነስቶ እናንተ ጋር ቲክቶክ አይመጣላችሁ። እናንተ መንቀሳቀስ አለባችሁ። ውጡ ከዚህ ከቲክቶኩ ወደ ዩቲዩቡ መንደር ሂዱ። ሄዳችሁ ሌላውን ሙዚቃውን፣ ድራማውን፣ ገለመሌውን እዩ አይደለም እያልኩ ያለሁት። ወደ ራሳችሁ ቤት ነው። ዩቲዩብ ላይ የራሳችሁን ቤት ስሩ። ኦኬ። ቀጥታ ወደ ዩቲዩብ ሂዱ። እኔ ቪዲዮ ሰርቼ ለቅቄላችሁ ያንን ቪዲዮ ሰርታችሁ አይታችሁ መክፈት ካቃታችሁ እኔ በሪከርድ ላስረዳ ወይም በሪከርድ ሊገባችሁ አይችልም በፍጹም። ዩቲዩብ እንዴት እንደምትከፍቱ በጥንቃቄ ምልክት እያደረኩኝ ቪዲዮ እንዴት እንደምትሰሩ ምን እንዴት ማድረግ እንዳለባችሁ እየነገርኳችሁ ነው። ፕሊስ ሂዱ። ወንዶችም ሴቶችም ቲክቶክ ላይ ጊዜያችሁን የምታቃጥሉ በቃ ቲክቶክ ላይ ገንዘብ የሚሰራ ይሰራል፣ እናንተ አትሰሩም አይደል?